እኔ ምንድነው ያልኩህ? እኔ ምንድነው ያልኩህ? ምን አልኩህ? እኔ እግዚአብሔር ጌታ ለመሆኑ ወይም ፈጣሪ ለመሆኑ ምን ማስረጃ አለህ? አይ አላልኩም። እግዚአብሔር የሚለውን ቃል ፈጣሪ ማለት ነው ወይ ነው ትርጉሙ? ትርጉሙ ቃሉ ምን ማለት ነው ነው? ማስረጃ ቋንቋው ግዕዝ ነው። ግዕዝ ነው። እሺ ምን ማለት ጌታ ማለት ነው። ኢየሱስ የምንለው ነው። እሺ አብ ማለት እግዚአብሔር አብ የምንለው ነው። አብ ከየት አመጣው? አላህ ያድልህ ነው። እኔም ፈታልሃለሁ፣ ችግር የለውም። ሄር የሚለው መንፈስ ቅዱስ ነው። እግዚአብሔር ማለት ኧረ ወይኔ ስላሴዎች ማለት ነው። ሲቀጥል በአንድነቱ ቆይ ወንድሜ ቆይ ተረጋጋ። ጌታ ነው አልክ። አብ አመጣ የለም። አብ የሚል እዚህ ጋር የለም። ራሱ ገብቷል። ግዕዝን የምታውቅ ከሆነ ማለት ነው። ግድ የለህም። እኔ ግዕዝ እችላለሁ። አውቃለሁ። እባክህ እሱን ለኔ አታስረዳኝ። በቃ መልካም። እሺ ግዕዝን አንተ ግዕዝ ታውቃለህ? አውቃለሁ እንጂ እናውቅማ ተረጉምልህ። ኦኬ ጥሩ። እና አብ የሚል አለ እዛ ጋር እንዴት አይልም እንዴ? አንተ ታልጻፍከው እንጃዬ። እኔ በመለው ይሄው መጽሐፍ ቅዱስም ላይ አይልም። እግዚአ ማለት ጌታ ማለት ነው። ከዛ ቀጥሎ ያለው ብሔር ነው። ተው እሱ በእናንተ አተረጓጓው ነው። በሳይንሱ በእኔ አይደለም፣ በሳይንሱ ሳይሆን ግዕዝ እንደዛ ነው። እግዚአብሔር ማለት ወንድሜ ተረጋጋ፣ ግድ የለህም። እግዚአብሔር ማለት የሀገር ጌታ ገዢ ማለት ነው። አይደለም፣ በእኛ በግዕዝ ቋንቋ እንደዚህ ተብሎ አይፈታም ወንድሜ። እንደዛ ተብሎ ነው የሚፈታው። ተው እሱን እባክህ። እሱን ለአንተ ለምን ተወዋለሁ? ለማውቃቸው ሳይሆን አንተ ትርክትን መናገር የለብህም። ሄር እስኪ ማስረጃ እስካምጻ። ሄር ማለት መንፈስ ቅዱስ ነው። አብ ማለት እግዚአብሔር ነው። ማለት ጌታ ነው። ስላሴን ያሳያል የሚለው ማስረጃ አለ? እንዴ ማስረጃማ አለኝ። እንዴት ነው? እንዴት ነው? ምን ማስረጃ የሌለው ነገር አለ እንዴ? ምን ማስረጃ አለ? ምንም እየነገርኩህ እኮ ነው። አሁን እያመንክም አይደለም ሲጀመር እኮ ስነግርህ ራሱ እኮ ምን ማስረጃ አለ? ግድ የለም። ምን ማስረጃ አለ? ቸር ማለት ነው። ቸር ማለት ደግሞ መንፈስ ቅዱስ ማለት ነው። እየነገርኩህ እኮ ቸር ማለት እኔ ምንድነው የማደርገው? እነዚህ ሰዎች በእናታቸው ከእነዚህ ሰዎች ጋር እንዴት ልግባባ? ከነዚህ ሰዎች እኔ በእውነት እንዴት ልግባባ? እስኪ እኔ በቃ ይጨንቀኝ። ከነዚህ ሰዎች አትበል እንጂ ከእናንተ እንዴት እንግባባ ነው ማለት ያለብን እኮ እኛ። ከአንተ ትላለህ እንደ አንተ ካንተ ኧረ ተረጋጋ። እኔ እግዚአብሔር ቆራቢ ከሆኑ ከኢትዮጵያ ከቅድስት ሀገር ወጥተህ እንዴት እግዚአብሔር የለም ትላለህ? አይከብድም? ኢትዮጵያ ቅድስት ሀገር አይደለችም። በመጀመሪያ ተሳሳተ። ኢትዮጵያ ሀገር ነች። ስንቱን ወለደች፣ ስንቱ ተከብራታ። እስኪ እንትን በልልኝ አቡን ግድ የለም። አቡነ ዘበሰማያት በልልኝ እስኪ በግዕዝ አባቶቻችን በስላሴ ወንድሜ ቶ ግድ የለም። አቡነ ዘበሰማያት በልልኝ እስኪ በግዕዝ እሱን እባክህ። ደግሞ አንተ አቡነ ዘበሰማያት ስላለው ብለሃል ተፈለገ አረብኛ። ኧረ በግዕዝ በለው ግድ የለም። እሱን ተው እባክህ አንተ። አሁን ዝም ብለህ ለምን ትጠይቀኛለህ? ኧረ በልልኝ ግድ የለም። በግዕዝ በለው እስኪ ምንድነው አንተ? እሺ ቆይ እንግባባና ልልህ እችላለሁ። እኔ በዜማ እምልልሃለሁ አይደለም እንኳን በዚህ በቃ በልልኝ። መልካም በልልኝ እስኪ ትሰማኛለህ? እኔ እየሰማሁ ነው። ቀጥል ብያለሁ። እሺ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ። አንተ አታውቀውም? እኔ እልልሃለሁ። አውቀዋለሁ። ሂድ ቀጥል፣ ግድ የለም። ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ችግር አለ ብለህ ነው? ቀጥል።
በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እማንስት ወቡሩክ ፍሬ ከርስኪ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጢአተነ። ቴንክ ዩ እዛ ላይ ደህና ነህ፣ ግድ የለም ግን ትርጉሟን እንትን አድርጋት። የእግዚአብሔር የምትለዋን ትርጉም አስተካክል። እሱን ተወው። እኔ አንተ በበለጠን ያናግርሃለሁ። አንተ እኮ ገርሞኝ እኛ በእንደዛ አይነት አንፈታውም። አይደለም ስለፈታው አይደለም፣ ግድ የለም። እግዚአብሔር ማለት የብሔር ገዥ እንጂ ስላሴዎችን አያመላክትም፣ አያሳይም። ያመላክታል። አያመላክትም። እዚህ ጋር እኮ እንደተማርነው ሲያስተምርህ አይደለም ሳይሆን ትርጉሙ የብሔር ገዥ እንጂ ስላሴዎችን የሚያሳይ ምንም ነገር የለም። መምህራን ጋር እንሂድ። እኔን የምንቀይረው ከናከኝም እሰየው የሚናቁ ተዋረዱ ማለት አይደለም። ስለዚህ እኛ ማን ጋር ነው የምንሄደው? እፈለገህ ሰው ጋር ተመረጥኩ። እኔ አባ ማቲያስን ብታመጣው እኔ ከአባ ማቲያስ በላይ አባ ማቲያስ ስለዚህ እሳቸው አይመለከታቸውም። ስለዚህ አባ ማቲያስ ጋር ሳይሆን ሌላ ወንጌላውያን አርበኞቻችን አሉ። የወንጌል አርበኞች አርበኛ የለም ሲጀመር። የወንጌል አርበኛ እኮ እኔ ነኝ አሉ እንጂ ለምሳሌ እነ ሊቀ ሊቃውንት እንትን አሉ። ማን ነው ጎንደር ያሉት እኛ ሊቀ ሊቃውንት ማን ናቸው? ሊቀ ሊቃውንት ዝራ እና አባ ገብረ ኪዳን አሉ። አባ ገብረ ኪዳን ደግሞ አባ ገብረ ኪዳን ግድ የለም ምን ያውቃሉ? እና አባ ገብረ ኪዳን ምን ያውቃሉ? እሺ ማለት እና አባ ገብረ ኪዳን ሲጠየቁ እንደዚህ አይነት ጥያቄ አይጠይቅም የሚሉ ሰዎች ተሳስተሃል። እነሱን ነው እኔ ጋር መምጣት ያለባቸው። አሁን እግዚአብሔር የሚለው ልንገር፣ በትክክለኛ ትርጉም ስማ፣ በትክክለኛ ትርጉሙ የብሔር ገዢ ማለት ነው። የብሔር ገዢ ማን ነው ብለህ ብትል አዳምጠኝ እኮ ሄደህ ጠይቃቸው ትርጉሙ ምን ማለት ነው ብለህ ሄደህ ጠይቅ። ማን ነው የብሔር ገዢ የሀገር ገዢ ብለህ ብትል አብይ አህመድ ነው። እግዚአብሔር ማለት አብይ አህመድ ነው። ሄደህ ጠይቅ እንጂ አንተ እኛማ አብይ አህመድ ነው። እግዚአብሔር አብይ አህመድ ነው። ፑቲን ነው። እነ ትራምፕ ናቸው። እግዚአብሔር ማለት አንተ እንደሞጣ ነህ መሰለኝ። እንደሞጣ ተው። በሌላው ደግሞ አዳምጠኝ። እንደሞጣ እንትን አትበል። የሌለ ሰው እንትን አታድርግ። ሌላው ደግሞ ኧረ አዳምጥ ወንድሜ። ሌላው ደግሞ ምንድነው? ሌላው አመለካከቱ አሁን እግዚአብሔር የሰው ልጆችን ሲፈጥር ምን አደረገ? ለመጽሐፍ ቅዱስ ከስንፋስ ወፍ አለበት አይደል? እግዚአብሔርም ለሰው ልጆች እንትን ሲባል ከሰው ልጅ ተወለደ አይደል? ከልጅ ልጅ ተወልጄ አድንሃለሁ እንዳለው ከድንግል ማርያም ሲወለድ ምን አደረገ? ስጋ ለበሰ አይደል? ቃል ስጋ ሆነ ይላል። ስጋ ለበሰ አይደል? የሰው ልጅ በስትንፋስ እግዚአብሔር ነው። እግዚአብሔር ደግሞ በስጋ ሰው ነው። ስለዚህ የሰው ልጅ ራሱ እግዚአብሔር ነው። እኔም እግዚአብሔር ነኝ። አርአያ ነው እንጂ ሰው እግዚአብሔር አይደለም። ተው፣ በእግዚአብሔር አርአያ ተፈጠረ እንጂ በሰው ክርስቶስ ሰውን መስሎ መጣ እንጂ። ምክንያቱም ሰውን እንደ አርአያችን እንደ አምሳሌያችን እንፍጠር ነው ያለው መጀመሪያ ላይ። ኋላ ላይ አዳምን መስሎ ነው የመጣው እንጂ አታዘምራል። ዊኪፔዲያ ምን ብሎ እንደተረጎመልህ ይኸው። እግዚአብሔር የግዕዝ ቋንቋ ቃል ሲሆን ትርጓሜው እግዚአ ማለት ገዢ ወይም ማን ነው ያለው ማስረጃ ምንድነው? ጌታ ሲሆን አለ። ብሔር ማለት ደግሞ አገር ማለት ነው አለ። ገብቷል? ትክክለኛ ትርጉሙ ይሄ ነው።
ብሔር ማለት ራሱን ችሎ አዎ ይሄን ልትነግረኝ አትችልም። ግን እግዚአብሔር ሲል አንድና ሶስትነቱን ራሱ የብሔር ለምን ተባለ መሰለ እኔ ላስይዘ ግድ የለህም። ችግሩ እኮ እንትን ስለምታደርጉ እኮ ነው። ከፈረንጅ ጋር ነው የተጣበቅከው አንተ። ኢዛናና ሳይዛና አብርሃም አጽባህን ታውቃቸዋለህ አይደል? ፈረንጅ አላውቅም። አንተ አሁን እኔ አሁን አነጋገር የራሱ ያስታውቃል። ፈረንጅ አሁን አውቃለሁ አይደለም የተሸከምከው ነው ፈረንጅ። አብርሃም አጽባህ ታውቃለህ? በታሪክ አውቃቸዋለሁ። ምንድነው በታሪክ ማለት? እንደ ኦርቶዶክስ አታውቃቸውም? አብርሃም አጽባህ በኢትዮጵያ ታሪክ በስብከተ ወንጌል ወይም ያስተምሩ በዛ ተመረናል። ስለተነሱ ስለ አብርሃም አጽባህ አስተዳዳሪ እንደሆኑ የኢትዮጵያን መሪ እንደሆኑ አውቃለሁ። ክርስትና የሚያስፋፉት እኮ እነሱ ናቸው። እኮ አሁን እነሱ መጀመሪያ መሰረታቸው የት ነበረ መሰለ? አክሱም ነበረ መሰረታቸውና አምላክ ያመልኩ ነበረ። እነሱ አምላክ ያመልኩ ነበረ ብዬ ስልህ ጣዖት ያመልኩ ነበረ ክርስትና ከመግባቱ በፊት ገብቷል? አዎ። ከዛ ክርስትና ሲገባ ወደ ኢትዮጵያ ወደ ትግራይ አክሱም ሲገባ ክርስትና ተቀበሉና እነሱ አባ ሰላማ የሚባሉ ሰው ወደ ግብጽ ሄደው ተምረው እንዲጠመቁ አደረጓቸው። ከዛ አብርሃ አጽባህ ተባሉ። ከዛ አንዱ አክሱም ያስተዳድር ነበረ፣ አንዱ ወደ ሸዋ ዘልቁ ሲያስተዳድሩ ነበረ። በዛ ነው ክርስትና ያስፋፉት እነሱ። ገብቷል? እነዚህ ሰዎች ሲያመልኩት የነበረ ሲናገሩት የነበረ ቋንቋቸው መግባቢያቸው ግዕዝ ነው። ሲያመልኩት የነበረ ጣዖት እግዚአብሔር ይባል ነበረ። ለምን ከተባለ የነሱ ሀገር ገዢ ማለት ነው። ገብቷል? የነሱ ሀገር አምላክ ማለት ነው። የነሱ ሀገር ገዢ ማለት ነው። አዳምጠኝ፣ ግድ የለም ማንንም መጠየቅ ትችል፣ ግድ የለህም፣ ይጠቅምሃል። ማንንም ሰው መቀበል እኮ ግዴታ አይደለም። እኔ ማወራው ግን ተረት አይደለም፣ ሂደህ መጠየቅ ትችላለህ። ከዛ ክርስትና ሲገባ ምን ያደረጉ መሰለ? አሁን መጽሐፍ ቅዱስ ሲጻፍ ከግዕዝ በፊት በነበሩ ቋንቋዎች ሲጻፍ እኮ እግዚአብሔር ተብሎ አይደለም የተጻፈው። ይሄን ታውቃለህ አይደል? እሱ እግዚአብሔር ማለት ግዕዝ ነው። ኢየሱስ እያለ ሌላው ሲተረጎም አዳምጠኝ፣ ሌላው ሲተረጎም ምን አደረገው? እግዚአብሔር የምትለዋ ቃል ግን ኢትዮጵያዊ አደረጉት። ገብቷል? አሁን ያህዌ ኤሎሄ ምናምን የሚባሉ ኢላሃ የሚባል ከግዕዝ በፊት ምንድነው የተጠቀሙበት የነበረ የአምላክ ስም አልተተረጎመም። የአምላክ ስም የተጠቀሙት መጽሐፍ ቅዱስ ተተርጉሞ ሲጻፍ እግዚአብሔር የሚለውን ቃል ነው የወሰዱት። ስሙ ማለት ነው፣ አልተቀየረም። ገብቷል? ለዛ ነው እግዚአብሔር ተብሎ የሚባል እንጂ ከግዕዝ በፊት የተጻፉ መጽሐፍ ቅዱሶች እግዚአብሔር የሚል ቃል አያውቁትም። ለዛ ነው እግዚአብሔር የሚለውን ቃል ከኢትዮጵያ ውጭ የማይታወቀው። አሁን ከኢትዮጵያ ውጭ ያሉ ክርስቲያኖች እግዚአብሔርን አያውቁም። እግዚአብሔር የሚለው ቃል ማለት ነው እሱ የግዕዝ ቃሉ ግዕዝ ነው። ትክክል ነው፣ ግዕዝ ነው እኮ ለዛ